ዛሬ 5 AI ቱልሶች እናያለን ማለት ነው። እንደ ክሬተር እጅግ በጣም በተለይ ለጀማሪ ዩቲዩበሮች እጅግ በጣም አስፈላጊና ልናውቋቸው የሚገባ ነው። ሞስት ኦፍ ዘ ታይም አፕ ስቶር ላይ መጫን እንችላለን ማለት ነው፣ ኦር ፕሌይ ስቶር ላይ። ኦኬ ሶ ሞስት ኦፍ ዘ ታይም አዲስ አይደሉም፣ ልታውቋቸው ይችላላችሁ፣ ግን ዛር ቤዚክ ናቸው። በተለይ ለዩቲዩበር ማለት ነው፣ ለጀማሪ ዩቲዩበሮች ልንጠቀምባቸው የሚገባ ናቸው ማለት ነው። ዋይ ዋዝ ዛት ቢኮዝ ስራችንን በጣም ቀላል የሚያደርጉ ናቸው ማለት ነው። ሶ 5 AI ቱልስ ነው የሚለው ዩቲዩበር ሹድ ኖ ይላል። እንግዲህ አብዛኞቻችሁ ሰብስክራይበር ለማብዛትና ዎች አወር ለመሙላት ይታገላችሁ ነው። ስፔሻሊ ዩቲዩብ ደግሞ እንደምታውቁት ፌብሩዋሪ 2027 ኔክስት ይር ማለት ነው፣ ከ5 ወር በኋላ ክራይቴሪያውን አሻሽሏል። ከ4000 ዎች አወር ወደ 8000 አስገብቶታል። ኤኒዌይ ሰብስክራይበሩ 1000 ነው፣ ግን ይህን ሰዓት ሳይደርስ 4000 ግን እስከ ፌብሩዋሪ 1 ከሞላልና 4000 ሞኔታይዝ ማድረግ ይቻላል ማለት ነው። ሶ you have to be hurry and fast። በጣም መፍጠን አለብን። ብዙ ጊዜ ቪዲዮዎችን ኮንቴንት ክሬት አድርገን ጊዜው ሳያልፍ ቶሎ ብለን አትሊስት ቻናሉ ሞኔታይዝድ የሆነ የቻናል ባለቤት መሆን አለብን ማለት ነው። ቤዝድ ኦን ዛት ግን እነዚህ AI ቱሎች በፍጥነት በመስራት ቀልጠፍ አድርጎ ሰርቶ ስራችን ያቃላሉ ማለት ነው። እነሱን የግድ መጠቀም አለብን ከሚል አኳያ ነው ማለት ነው። ኦኬ የመጀመሪያው ስናይ ያው ብዙዎቻችሁ ታውቁታላችሁ፣ ቻት ጂፒቲ ነው። ቻት ጂፒቲ ዞን አሜሪካን AI ነው። በጣም ከ1 ቢሊዮን በላይ ዳውንሎድ አድርጎ በአለም ላይ ተጠቀሙበታል። ቻት ጂፒቲ እንደምታውቁት በጣም ስራን በማቅለል በጣም ፈጥኖ መልስ ከመስጠት ስፔሲፊክ ኤንድ ፕሪሳይዝ ሞስት ኦፍ ታይም እናንተን አንደርስታንድ የሚያደርግ መስሩ ታይም ማለት ነው ከምታደርጉት ኮሚኒኬሽን ማለት ነው። ሶ ሴትአፑ ማስተካከል አለብን ኮንሰርኒንግ ቻት ጂፒቲ ወን ዩ አፕሎድ ካረግን በኋላ ማለት ነው። እኛ በምንፈልገው ፎርማሊቲ በዛ ለመጠቀም ማለት ነው። ሶ እሱን አንደርስታንድ ማድረግ ያስፈልጋል ማለት ነው። ሀልፕ ጀነሬትስ ምንድነው የሚለው ቪዲዮ ጀነሬት ለማድረግ አይዲያ ስፔሻሊ በጣም እንደ ቅርብ አማካሪ ሆኖ ከማንም በላይ ለኔ በጣም የሚመቸኝ ቻት ጂፒቲ ነው። ዋይ ቢኮዝ ኢዚሊ አንደርስታንድ ታደርጋላችሁ ፈልጋችሁ ቋንቋ ማለት ነው። በእንግሊዘኛም በአማርኛም ሞር አማርኛው ላይ የተወሰነ ሾርት ካሚንግ እና ጥረቶች አሉት ፊደል አጻጻፍ ላይ። ኤኒዌይ እንግሊዘኛ በአጭሩ እናንተ በምትረዱት መልኩ ይነግራችኋል ማለት ነው። ስክሪፕት ሊጽፍላችሁ ይችላል። ዜና ተረዛት ደግሞ ምንድነው ታይትል በተለይ ቪዲዮ አፕሎድ ለማድረግ ከሰራን በኋላ ኤዲት አድርገን ዲስክሪፕሽን ታይትል፣ ቤስ ታይትል፣ ክሊከብል የሆነ ታይትል በጠይቀው ተምብኔል ታይትል አሪፍ ሁኔታ ይሰጠናል ማለት ነው። በርዕሳችን ከሰጠነው በኋላ ማለት ነው። ዲስክሪፕሽኑን በደንብ አድርጎ ያዘጋጀልናል። ኔክስት ቱ ዛት እንደገና ደግሞ ታግስ ኤንድ ሃሽታግስ እነዚህ ሁሉ በደንብ አድርጎ ይገልጽልናል ማለት ነው። ሶ ብዙ ነው፣ መልቲ ዳይሬክሽናል አድቫንቴጅ ነው ያለው ማለት ነው። ሶ you have to use ChatGPT more than others። ኦኬ ሌላው የቻት ጂፒቲ ጥቅም ምንድነው? ዳውንሎደብል ነው ማለት ነው። ዳውንሎደብል ማድረግ እንችላለን። ለምሳሌ በፓወርፖይንት ዋትኤቨር ስንሰራ አብዛኞቹ AI ቱሎች ይሄን አያደርጉም ማለት ነው። ቻት ጂፒቲ ግን ፋይላችን ላይ ዳውንሎድ አድርገን ማስቀመጥ እንችላለን ማለት ነው። ይሄ ትልቁ ጥቅም ነው ማለት ነው። ያን ፋይል እንደገና ወደዛ ለመውሰድ ብዙ ማያስቸግረን ማለት ነው፣ ወደ ኤዲቲንግ ማለት ነው። ሁለተኛው እጅግ አስፈላጊ ካንቫ ነው። ካንቫ ሞስት ታይም ፕሮፌሽናል ነው። ኦኬ ለጀማሪዎች እንኳን የሚሆን አይደለም። ቢያንስ ለመጀመሪያ ጊዜ ሶስተኛውን ካፕካት ነው መጠቀም ያለብን ማለት ነው። ካንቫ ሞር አድቫንስድ ነው። የሆነ ቪዲዮ ፕሪፔር ለማድረግ ኤዲት ለማድረግ ይጠቅመናል ማለት ነው። ሶ ሄልፕስ ዩ ምንድነው የሚለው ክሬት አትራክቲቭ ዩቲዩብ ዋት ተምብኔል በጣም እጅግ ሳቢና ውብ የሆነ ተምብኔል ለመስራት ጽሁፎችን፣ ምስሎችን ለማስገባት ይጠቅመናል። ዛሬ ፕሬዘንት ለማድረግ ሪከርድ ያደርግናል። ኔክስት ፖይንት ወዛት ነው ሶሻል ሚዲያ ግራፊክስ፣ የተለያዩ ግራፊኮችን ተጠቅመን ያው የግራፊክስ እውቀትም ሊኖር ይገባል። ባይዘው ይሄን ለመጠቀም እሱን ኤዲት ለማድረግ ቪዲዮ ሞር ሶፊስቲኬትድ የሆነ ኤዲቲንግ የምንጠቀም ከሆነ እና ተምብኔል ለመስራት ካንቫ ነምበር 1 ተመራጭ ማለት ነው። ሶስተኛው ስንመጣ ሞስት ኦፍ ታይም ካፕከት ነው። አብዛኛው ዩቲዩበር እና ቲክቶከር የሚጠቀምበት ነው ካፕከት ማለት ነው። ይሄኛው ቱል AI ቱል ኤዲቲንጉ ኢዚ ነው። ማንም በትንሹ በቀላሉ አንደርስታንድ አድርገን ወደ ራሳችን ሞባይላችን ላይ ቢያንስ ኤዲት ማድረግ እንችላለን ማለት ነው። ብዙ ሰዎችን ድጋፍ ሳንጠይቅ ማለት ነው። ሶ ካፕከት ሲምፕል ሾርት ኤንድ ፕሪሳይዝ ነው ማለት ነው። ለኔ መጀመሪያ ይሄ ነው አሁን የምንጠቀመው ማለት ነው። ካፕከትን ከተጠቀምን ባጭሩ ቪዲዮ ኤዲት ማድረግ እንችላለን። ብዙ የሚያስቸግር ነገር የለም። በተለይ ስልካችን ማለት ነው ብዙ የሚያስቸግሩ ነገሮች የሉትም ለማለት ነው። ያሉት ፊቸሮች ማለት ሲምፕል ነው። ይሄው ካፕከት እንግዲህ ያው የቻይና ካምፓኒ ነው እንደምታውቁት ማለት ነው። የቲክቶክ ነው። ኤኒዌይ ግን መጠቀም እንችላለን ማለት ነው። ካፕከት ዩዝፉል ፎር ኤዲቲንግ ነው የሚለው ኤዲቲንግ ቪዲዮ ኤዲቲንግ ይጠቅማል ይላል እዚህ ጋር እንደምታዩት። the next point was that ሌላ ምንድነው ያው አዲንግ ካፕሽን ለመጨመር ከፈለግ ኢፌክቶችን፣ ትራንዚሽን ተለያዩ ያው እዚህ ጋር ያላችኋል ማለት ነው። እሱን በዚህ መጠቀም ይችላል ማለት ነው። ድምጾችን አፕግሬድ ለማድረግ ቮይሶችን
የተለያዩ ነገሮች ኤቭሪ ፊቸር እዛው ስላለ ብዙም ችግር የለም ማለት ነው። ሶ ሌላ ምንድን ነው ኢት ኢዝ ስፔሻሊ ዩዝፉል ፎር ዋት ክሬተርስ፣ በተለይ ለክሬተሮች ነው። ሜኪንግ ዋት ቮይስ ኦቨር ቪዲዮ ፊሳችሁ ሳይታይ ወይም ደግሞ ምስላችሁ ሳይቀረጽ በድምጽ ብቻ ቪዲዮ ለመስራት ወይም ደግሞ ኮንቴንት ክሬት ለማድረግ የምትፈልጉ ካፕከት በጣም ተመራጭ ነው ማለት ነው። ሶ ኢዚሊ ኤዲት እናደርጋለን ማለት ነው። ያ ደግሞ በቮይስ ኦቨር ስንጠቀም ብዙም ከህብረት የለም ነው። ሶ ቮይስ ኦቨሩ በጣም ተመራጭ ነው። እሱን ቀጣይ ቪዲዮ ላይ ሰራላችኋለሁ ማለት ነው። ሃው ካን ዩዝ ቤስት ቮይስ ኦቨር ቱል የሚለውን ደግሞ አፕ አሳያችኋለሁ ማለት ነው። ፎርዝ ኤንድ ፊፍዝ አራተኛው አስፈላጊ ደግሞ 11 ላብ ነው። 11 ላብ ብዙ ሰዎች የሚጠቀሙበት ማለት ነው። ዩቲዩበሮች በአብዛኛው የሚጠቀሙበት ማለት ነው። ሶ ዋት ኢዝ ዛት ኢት ካን ጀነሬት ያደርጋል ማለት ነው። ስፔሻሊ ሪያሊስቲክ ኤአይ ቪዲዮስ ለመስራት ነው ማለት ነው። ሞስት ታይም ፊልም የሚሰራው አሁን በኤአይ ማለት ነው። የተለያዩ ኮንቴንት ታሪኩን ሰጣችሁ በዛ መሰረት ስክሪፕት ጽፍላችኋል፣ ምስሉን አቀናብሮ ከዛ ስክሪፕት ጋር የሚሰራላችሁ ማለት ነው። ሞስት ታይም ኦኬ ፎር ፕሮፌሽናል ቮይስ ናሬሽን ፕሮፌሽናል ስንል ኢት ዋዝ ሞር ኒረር ቱ ሂውመን ቢንግስ ማለት ነው። ከሰዎች ጋር በጣም ተቀራራቢ ያለው ድምጽ ወይም የሰዎችን ድምጽ አስመስሎ መስራት የሚችል ነው ማለት ነው። ስለዚህ እኛ ማንበቡ መናገሩ ብዙ ላይ ያስፈልግ ይችላል ማለት ነው። የአይ ቱልስን በመጠቀም ይሄኛው 11 ላብ ራሱ ያነብልና ራሱ ያን ድምጽ ያወጣል ማለት ነው። ኮንሰርን ዚ አክሰንት ኢትስ ሞር ፕሮፌሽናል ኦኬ ያን መጠቀም ይችላል ማለት ነው። ያን እንግዲህ ለጀማሪ ትንሽ እንትን ይላል you have to upgrade ማለት ነው። እነዚህ ብቻው ወደዚያው ማድረግ ይቻላል ማለት ነው። ኦኬ ፈርስት ግን ካፕከት የተሽቀነ እነሱን መጠቀም ያለብን ዛዘር ሁላችን የምንጠቀመው አብዛኛው ሰው ኤአይ ሲባል እንግዲህ የሚያውቀው ጀሚኒ ነው። የጉግል ካምፓኒ ጀሚናይ most of the time it was used okay ብዙ ነገሮችን ይሰራል። ሊሚቴሽን የለውም በነገራችን ላይ ጀሚናይ ደስ የሚለው ነገር ወይም ደግሞ የሚሰጣችሁን ቦነስ ጨርሷል አብቅቷል ብሎ የሚል ነገር የለም። እስከፈለጋችሁ ጊዜ ድረስ ይሰራላችኋል ብዙ ነገር ማለት ነው። ሶ ፎር ኢንስታንስ ጉግል ጀሚናይ ካን ሄልፕ ሪሰርች ለመስራት ስፔሻሊ ሰመራይዝ ለማድረግ ኦኬ ሌላው ደግሞ ሰመራይዝ ለማድረግ ብሬንስቶርሚንግ ከምንጠይቀው ማወቅ የምንፈልገውን ነገር በደንብ አድርጎ ኤክስፕረስ ያደርግልና ማለት ነው። ኤቭሪዴይ ታስክስ ሶ ጀሚናይን በመጠቀም ጀምላይ ላይ የሰራውን ደግሞ ወደ ሌላ አፕ ወስደን ደግሞ ሞር ኤዲት በማድረግ የተለያዩ ነገሮች የሚሰሩ አሉ። ለምሳሌ ዩቲዩበር ጀማሪዎች ማለት ነው ኦኬ የተለያዩ ፊቸሮችን እንሰራለን ማለት ነው። ጥያቄዎችን እናዘጋጅበታለን። ለምሳሌ መልቲፕል ቾይስ ለምሳሌ ኤዱኬሽን ምንሰጥ ከሆነ በራሱም እንዲያነብ ሰዓት ታይመር ይሰጣል። ብዙ ነገሮችን ያዘጋጁ ይሰሩበታል ማለት ነው። ፊቸሩን በደንብ አድርጎ አንደርስታንድ ማድረግና መስራት ነው ማለት ነው። ሶ you can ask it ማለት ነው። ጠይቁት ኤቭሪቲንግ ይነግራችኋል ማለት ነው። ሶ ቶታሊ ኤአይ ምንድነው የሰው ልጅ ስራ ለማቅለል የተፈጠረ ማለት ነው። እናንተ በምትሰጡት መሳሳይ ዳይሬክሽን በመፈልጉ ሁኔታ መጠየቅ ግን ትልቅ ዋናው ነገር እሱ ነው ማለት ነው። otherwise ሚስሊድ ሊያደርግላችሁ ይችላል። so you have to be ስፔሲፊክ ናችሁ። ዲቴይል ኢንፎርሜሽን በደንብ መስጠት አለባችሁ የምትፈልጉትን ነገር ስትጠይቁ ወይም ደግሞ እንዲሰራላችሁ ማለት ነው። ሃው ቮይስ ኦቨር እንዴት አድርገን ሪከርድ እንደምናደርግና በጣም እጅግ በጣም በአሁን ጊዜ በጣም አስፈላጊ የሆነ ማንም ማያሳያችሁን ቮይስ ኦቨር ሪከርደር አፕ አሳያችኋለሁ ማለት ነው እንዴት እንደሚሰራ ኔክስት ቪዲዮ ላይ ማለት ነው። ቴንክ ዩ ፎር ዋቺንግ ስለተከታተላችሁ እናመሰግናለን። ሰብስክራይብ ዘ ቻናል ኦኬ ቱ ቴክኖ ሂውብስ ኦኬ ፎር ሲምፕል ቲፕስ በጣም አጠር ያሉ ቲፕሶችን ይዤላችሁ እመጣለሁ። አባውት ዩቲዩብ በተመለከተ ኤአይ ሶሻል ሚዲያን በተመለከተ ኦኬ ኤንድ ቴክኖሎጂካል አድቫንስመንት በተመለከተ በዚህ ቻናል ላይ በአማርኛ የተረጎምኩ አቀርብላችኋለሁ ማለት ነው። ሃቭ ኤ ናይስ ታይም መልካም ጊዜ ማለት ነው። ቲል ዘ ኔክስት ቪዲዮ እስከሚቀጥለው ቪዲዮ ድረስ ቴንክ ዩ